ብዙ ሃይማኖቶች ወይም ብዙ ባህሎች ወይም እስከዛሬ የተማርናቸው ነገሮች የናንተን ፈጣሪ ሌላ ቦታ እንዳለ አድርገው ነው ፈጣሪ ሌላ ቦታ እናንተ ደግሞ እዚህ ያላችሁና የተለያያችሁ አድርገው ነው የሚሰብኩትና ያ ደግሞ ከፍተኛ የሰው ልጅ ቀውስ ውስጥ ከቶታል፣ ፍርሃት ውስጥ ከቶናል፣ ትራውማ አድርጎብናል። ለምሳሌ የሲኦል ትርክትና የጀሃነም ትርክት ከፍተኛ የሆነ ስቃይ ነው፣ ከፍተኛ የሆነ ትራውማ ነው፣ ለህፃናት የማይነገር ነገር ነውና የሰጡን ይህ ሁለትን ፈጣሪንና እናንተን ለያይቶ ማየት ከፍተኛ ችግር የሚያመጣ ከመሆኑም በላይ ውሸት ነው። እናንተና ፈጣሪ ፈጽሞ ልትለያዩ አትችሉ። ወይም የሰው ልጅና ፈጣሪው ወይም ይህ ፍጥረትና ፈጣሪ ፈጽሞ ሊለያይ አይችልም። ምክንያቱም ልብ ብላችሁ አድምጡ። አንድ የእህል ዘር ውሰዱና አንዲት የማሽላን እህል ዘር ብትመለከቱ ሁሉም ማሽላዎች በአንዷ ዘር ውስጥ አለች። ሳይንስም የሚያረጋግጠው ይህን ነው። ነገሮችን ጠልቀን በተመለከትን ቁጥር ማለት ሰውነታችሁ ተበትኖ ወደ አቶም ተቀይሮ ያችን አቶም ብትመለከቷት የማይጠፋ ኢነርጂ ነው የሚሉት እነሱ፣ የነበረ የሚኖር እና የማይጠፋ ያ ነው በእያንዳንዱ ሴሎቻችን ውስጥ ያለው እና ከዛ ነው ህይወት የሚመነጨው፣ ከዛ ነው ሁሉም ነገር የሚመነጨው። ስለዚህ እናንተ በውስጣችሁ የተለያያችሁ አድርጋችሁ የምትቆጥሩ ከሆነ ስቃይ ውስጥ ናችሁ። ምክንያቱም እንደዛ ነው የተማርነው። ግን ዋናው ነገር ከዛ ከተማርነው ትምህርት ከተማርነው ትራውማ ወይም እስከዛሬ ድረስ ካጠራቀምነው የውሸት ትርክትና ትራውማ መላቀቅ እንችላለን። እውነተኛ ማንነታችንን ማግኘት መቅመስ እና እፎይ ማለት እንችላለን። ያንን ከፈጣሪ ጋር የተገናኘውን ማንነት ሂዳችሁ በሰውነታችሁ ውስጥ መቅመስ ትችላላችሁ።